ቦታ አንድ ታሪክ አላት። በሶስተኛው ኸሊፋ በዑስማን ኢብኑ ዘመን የነብዩ አለይሂ ሰላቱ ወሰላም ቀለበት የጠፋችባት ናት። እቺ ቦታ ማለት አሁን እንደምታዩት እንዳትመስላችሁ ጉድጓድ ነበረች፣ ውሃ ነበረው። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው ባሉበት ሰዓት ልብሳቸውን እንደዚህ ከፈታ አድርገውታል። ባታቸው አካባቢ ይታይ ነበር። አንኳኳ። ማን ነው እሱ አሉ። አቡበከር ነው። አስገቡት፣ የጀነት እንደሆነ ንገሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ አንኳኳ። ማን ነው እሱ? ዑመር ነው አሉ። ዑመር ነው። አስገቡት፣ የጀነት እንደሆነ ንገሩት አሉ። ሶስተኛ አንኳኳ። ማን ነው እሱ አሉ። ዑስማን ነው። ዑስማን ነው። አዎ አስገቡት፣ የጀነት እንደሆነ ንገሩት አሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ልብሳቸውን ዝቅ አደረጉ። ከዛ ሲጠየቁ ለምን ዝቅ አደረጉ ሲባሉ መላእክት የምታፍረው መላእክቶች የሚያፍሩት እኔ አልፈራው እንዲያሉ ማን? ዑስማን ኢብኑ አፋን ረዲየላሁ ዐንሁ። ዑስማን ማለት ዙኑረይን ተብሎ ይጠቀሳል። ዙኑረይን ማለት የሁለት ብርሃናማ ባለቤት የነብዩን አለይሂ ሰላቱ ወሰላም ሁለት ልጆችን አግብቷል ዑስማን ኢብኑ አፋን ረዲየላሁ ዐንሁ። ስለዚህ ይህ ቀለበት እዚች ቦታ ላይ የነብዩ ሰለላሁ ዐለይሂ ወሰለም ቀለበት በዑስማን ዘመን የጠፋባት ነው። ቢሩል ኻቲም ተብሎ ይጠራል። እንግዲህ አሁን የመስጊዱ ቁባ ነው የምታዩት። ይሄው የምታዩት ይሄ መስጊዱ ቁባ ማለት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲመጡ ያረፉባት ቦታች ናት መጀመሪያ። ከዛ ይሄን መስጊድ ነው ነብዩ መጀመሪያ የገነቡት። ለመስጂዱን ኡሲሰ አለ ተቅዋ ብሎ አላህ ሱረቱ ተውባ ላይ በተቅዋ መሰረት የተገነባ መስጊድ ብሎ አላህ የገለጸው ያረፉባት ወደ 4 ቀን አካባቢ ቆይተው ከዛ በኋላ ነው ወደ መዲና ጁማዓ ቀን ወጡ። ጁማዓ ከወጡ በኋላ መንገድ ላይ ጁማዓን ሰገዱ። ኹጥባ የመጀመሪያው ኹጥባ የመጀመሪያው ጁማዓ ሰላት መንገድ ላይ ሰገዱ። ከጁማዓ በኋላ መዲና ገቡ። መዲና ከገቡ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይሄን አሁን የምንሰግድበት ሐረም አለ አይደለ? መስጊዱ ንቡዋ ያንን ገነቡ። በመዲና ታሪክ ግን መጀመሪያ የተገነባችው መስጊድ እቺ ናት። በስፋት ደግሞ መዲና ውስጥ ካሉ መስጊዶች ትልቁ ሁለተኛ ደረጃ የምትይዘው እቺ መስጊድ ናት፣ መስጊዱ ቁባ። እዚህ መስጊድ ላይ ነብዩ አንድ ታሪክ ተናገሩ። መስጊዱ ቁባን ከቤቱ ጧሃራ አድርጎ ውዱእ አድርጎ መጥቶ የሰገደ ሰው አሉ ዑምራ እንዳደረገ ይቆጠርለታል። አጅሩ የዑምራ ነው። ስለዚህ አሁን ኢንሻአላህ እንገባለን፣ ረካዓተይን እንሰግዳለን። አጅራችንን አላህ የምን ያደርግልናል? የዑምራ አላህ ያደርግልን። ስለዚህ እዚህ ገብተን በቃ ሰላት እንሰግዳለን፣ ዱዓችን አድርገን እንወጣለን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ቅዳሜ ሁል ጊዜ በእግርም በመጓጓዣ በፈረስ በሉት ወይም በግመልም በአህያም ብቻ እየተጓጓዙ ቅዳሜ ይመጡና እዚች መስጊድ ላይ ሁለት ረካ ይሰግዱ ነበር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ታሪክ እንግዲህ በታሪክ ሲነገር የነበረ ነብዩ ሰለላሁ ዐለይሂ ወሰለም በዛው ውሃ ላይ ይዘው ቁጭ ብለው ምንጭ ነገር ናት ከሰሃቦች ጋር ቁጭ ብለው የሰሃቦችን የጀነት መሆኑን የመሰከሩበት ቦታ ምናት እቺ ቦታ ማለት ነው። የነብዩ ቀለበትም የጠፋበት ቦታ ነው። በማን ዘመን ከተባለ በሶስተኛው ኸሊፋ በዑስማን ኢብኑ አፋን ረዲየላሁ ዐንሁ ዘመን እዛ ያቺ ቀለበት ጠፍታለች ማለት ነው። ስለዚህ በዚህ ነው እንግዲህ ምልክት አድርገውባት አሽጓት አስቀምጧታል። እንግዲህ መስጊዱ ቁባ እንግዲህ ኢንሻአላህ ገብተን እንሰግዳለን፣ ዱዓችንን እናደርጋለን። ከአላህ ጋር ግንኙነት ያማረ እንዲሆን ዑምራ ሁሌ አላህ ዑምራን እንዲወፍቀን ሁሌ መልካም ነገር አላህ ወደኛ እንዲያመጣልን ሸር ነገር አላህ ከኛ እንዲያነሳልን ዱዓ የምናደርግበት ነውና አላህ ይቀበለን። ዱዓችን አላህ ይስማን፣ እሺ በለን። ያሰብነው መልካም ነገር አላህ ያሳካልን። እንደው መቅቡል ያለው ዑምራ አላህ ያርግልን፣ መቅቡል ያለው ዒባዳ አላህ ያርግልን። ሁሌ የምንመላለስ አላህ ያድርገን፣ ሁሌ የምንገናኝ አላህ ያድርገን። ታላላቆቻችንን የምናከብር አላህ ያድርገን፣ ለታናኖቻችን ደግሞ የምናዝን አላህ ያድርገን። ለእናት ለአባቶቻችን ምርጥ ልጅ አላህ ያድርገን። የነሱን ሐቅ የምንወጣ አላህ ያድርገን። በእነሱ ሐቅ አላህ አይዘን፣ እንደ ሐቃቸውን የምንወጣ አላህ ያድርገን። የሞቱብን ካሉ ደግሞ የጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ ያማረ አላህ ያርግልን። ያ ረብ እዚህ የመጣንበት ሐጃ ተሳክቶ በሽታ ያለበት ከበሽታው ድኖ ሐጃችን ወጥቶ ወደ ሀገር የምንመለስ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና አዛበናር። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወአኺሩ ዳዕዋና አልሐምዱሊላህ ረቢል ዓለሚን።